ዛሬ ላይ ብዙ ወጣቶች በቤት ውስጥ ቁጭ ብላችሁ ካሽ እንዴት እንስራ how can we just like make money እያላችሁ ነው። በኦንላይን ወይስ ፌስ ቱ ፌስ? ከዛ በፊት ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው ይህን ቪዲዮ ተከታተሉት። በጣም አሪፍ የሆነ ነገሮች ይዘናል። ተሰፖን እስከ መጨረሻው አብረን እንቆይ። ኦኬ ለረስ ዳብነ እስኪ ዛሬ ላይ አሪፍ የሆነ ስኪል ምንድን ነው ብላችሁ ትገምታላችሁ? ስኪሉ ሌላ ነገር አይደለም። ማንኛውም ሰው የራሱ የሆነ ስኪል አለው ወይ ደግሞ ችሎታ አለው። ኦኬ ምን እናደርግ? just teaching other people ሌሎችን ማስተማር። ሌሎችን በማስተማር ብዙ የሆነ ገንዘብ መስራት ይቻላል። ለምሳሌ አንድ ሰው ክሮሽ ላይ ጎበዝ ከሆነ ክሮሽን ማስተማር። እንዴት ነው ማስተምረው? የት ነው ማስተምረው? ከስተመሮችን የት አገኛለሁ ልትሉ ትችላላችሁ። የፕ እሶቹ እውነት ነው። ግን ይህ ነገር አሁን ላይ አዋጭ የሚሆነው ቲቺንግ ሲም ላይክ የገነ ጀስት ላይክ ዩዝ ሶሻል ሚዲያ ነው የምትጠቀሙት። ሶሻል ሚዲያ በመጠቀም ብዙ ሰዎችን ማስተማር ይቻላል። ብዙ ሰዎችን አድሬስ ማድረግ ይቻላል። ኢቨን ፌስ ቱ ፌስ ከምታደርጉት ኦንላይን ብታደርጉት በጣም አዋጭ ነው፣ አሪፍ ነው። ሶሻል ሚዲያ ላይ አውጡት፣ ስኪላችሁን ሶሻል ሚዲያ ላይ አውጡት። አይ ቲንክ ዩ ሃቭ ሁላችሁም አላችሁ የሆነ ችሎታ። ያንን እናንተን ስኪል ለማስተማር ሞክሩ። የማያውቁ ብዙ ሰዎች አሉ። ለምሳሌ እኔ የማውቃቸው ነገር እናንተ ላታውቁ ትችላላችሁ። እናንተ የምታውቁትን እኔ የማላውቀው ብዙ አለ። there is a lot ብዙ አለ። so sure እርግጠኛ ነኝ። ስለዚህ ምን ማድረግ አለብን? ስለዚህ ያላችሁን ችሎታ አውጡት፣ ሶሻል ሚዲያ ላይ ፖስት ማድረግ ጀምሩ። ሲፈልጋችሁ በጽሁፍ ሲፈልጋችሁ በቪዲዮ ቢሆን በጣም አዋጭ ነው፣ አሪፍ ነው፣ ለማስተማርም ምቹ ይሆናል። ስለዚህ ምን አይነት ሶሻል ሚዲያ ስንጠቀም ነው? ቲክቶክ አለ፣ ዩቲዩብ አለ፣ ፌስቡክ አለ፣ ቴሌግራም አለ፣ ኢንስታግራም አለ። there is a lot of Ethiopians there ብዙ ኢትዮጵያኖች እዛ እኮ አሉ። ስለዚህ አንድ ትንሽዬ ስኪል ካላችሁ just አውጡት ወደ ሶሻል ሚዲያ ለመሸጥ ሞክሩ። it's not only Ethiopia it's not only for Ethiopia ለኢትዮጵያኖች ብቻ አይደለም። even ስኪል ካላችሁ ለውጭ ሀገር ዜጋ ራሱ ማስተማር ይቻላል። ውጭ ሀገር ያሉት ዜጎች ራሱ ማስተማር ይቻላል፣ ኢትዮጵያኖች ብቻ ሳይሆኑ ማለት ነው። ስለዚህ ችሎታችሁን ጥንጥዬ ችሎታን ብትሆን just ፖስት አድርጓት። ኦንላይን ቴሌግራም ሊሆን ይችላል፣ ቲክቶክ፣ ዩቲዩብ፣ ፌስቡክ፣ ትዊተር whatever as Twitter ሲምስ ኢንስታግራም ፖስት ማድረግ ይቻላል። ስለዚህ እነዚህች ነገር ላይ ፖስት ማድረግ ጀምሩ። እያደር ብዙ ሰዎች ይመጣሉ። አረ አስተምሪኝ የሚሉ ብዙ ሰዎች መምጣታቸው አይቀሬ ነው። ስለዚህ በዚህ መልክ ብዙ ገንዘብ መስራት ይቻላል። ስፔሲፊካሊ የውጭ ሀገር ክላይንት ካገኛችሁ ዋው አሪፍ ነው። በቃ ተማሪ ይሁን አስተማሪ ይሁን ሌክቸረር whatever ቤትም ደረጃው ነው። ጀስት ያላችሁን ችሎታ ትራይሊ ሪፔርሊ ፖስት አድርጉት። በቃ አስተዋውቁት ለሰዎች፣ ሶሻል ሚዲያ ላይ አስተዋውቁት። እኔ ይሄን ስኪል አለኝ ነው የምትሉት። ስለዚህ ሰዎች የእናንተን ስኪል አይተው ይመጣሉ። ከዛ አስተምሩ። እንዴት ለመድክ ነው how can you just start? ከዛስ እያደር ኮሚኒቲ ቢልድ እያደረጋችሁ ስትመጡ ዳይሬክትሊ ሰዎችን ይሄን ስኪል የሚፈልጉ ሰዎች የት አካባቢ ላይ ሊገኙ ይችላሉ ማጥናት መቻል አለባችሁ። ከዛስ ክላይንት መፈለግ ነው፣ ደንበኛ ማለት ነው። ይሄንን ነገር አስተምረኝ የሚል ክፍያ ከፍሎ አስተምረኝ የሚል ሰው ልታገኝ ዳይሬክትሊ ታገኛላችሁ፣ ስፔሲፊካሊ ታገኛላችሁ። ከዛ በቀር ግን በስልክ ማፈላለግ ይቻላል። እስቲ ግን ፋይንድ ትደውላላችሁ። እንደዚህ ያለ ችሎታ ላይ እንዴት የምትፈልጉ ፖስት ታደርጋላችሁ። ለምሳሌ የተለያየ ግሩፕ ውስጥ ኢትዮጵያኖች ካሉ እዛ ግሩፕ ውስጥ እየሄዳችሁ ፖስት ማድረግ ነው። እንደዚህ ያለ ችሎታ ላይ ፍላጎት ያለው ጆይን ማድረግ ይችላል። just you gonna post it። ከዛስ እያንዳንዱ ሰው ያየዋል። ምናልባት ያውና ይሄ ነገር እኔ እኮ የምፈልገው ነው ይመጣል ማለት ነው። አንዱ ከአንዱ እያለ እየተስፋፋ ይሄዳል። አናው ተከታይ ጊዜ እንደሚወስድ አውቃለሁ። ከዛስ ኮሚኒቲ ቢልድ ካደረጋችሁ በኋላ ሲም you can make like a lot of money ብዙ ገንዘብ መስራት ትችላላችሁ ማለት ነው። this is the point። ይሄኛው ቪዲዮ ከተመቻችሁ ኮመንት፣ ላይክ፣ ሼር አድርጉት። ቀጣይ እስክንገናኝ